በሩን ሳልከፍት እየተጋጨው ማለፍ እችል ይሆን ወይ ብላችሁ አስባችሁ ታውቃላችሁ? እንደዛ ብላችሁ አስባችሁ ከነበራችሁ ልክ ናችሁ። ልታልፉ የምትችልበት እድል አለ። ይህንን ቪዲዮ ብዙ ሰው እንዲማርበት ላይክ በማድረግ ጀምሩ። ሁላችሁም ቀጥልበት ባላችሁ መሰረት ኳንተም ፊዚክስ ፓርት 2 ደግሞ ኳንተም ተርሊንግ በሚባል ኢፌክት መጥቻል። በሆነ ነገር ሳይነካ እንደ መንፈስ ማለፍ፣ ይሄ ኢፌክት ኳንተም ተርሊንግ ብለን እንጠራዋለን። ኳንተም ተርሊንግ ማለት ክስተት ነው። ይሄ ክስተት ደግሞ የሆነ ነገር ሳነካው ስናልፍ ነው ኳንተም ተርሊንግ ነው። ይሄንን እንዴት ሆነ የሚለውን ደግሞ እኛ የተሰራነው ከአተም ሌላኛው የምናልፍበት በር ሊሆን ይችላል ወይ ደግሞ የሆነ ግድግዳ ሊሆን ይችላል። እሱ ደግሞ የተሰራው ከአተም ምንድነው የሚለውን ማታውቁ ከሆነ ደግሞ ፓርት 1 ላይ የሰራሁት ቪዲዮ አለ። እሱ ገብታችሁ ማየት ትችላላችሁ። የኛ አተምና የግድግዳው አተም ፐርፌክትሊ አላይን ከሆነ የምናልፍበት እድል ይኖራል ማለት ነው። ታዲያ ይሄ ክስተት ለምን ነው ሁልጊዜ የማይፈጠረው ብላችሁ ካሰባችሁ እኛ የተሰራነው ከትሪሊየን በላይ አተም፣ ግድግዳውም የተሰራው ከትሪሊየን በላይ አተም ነው። ስለዚህ ያ በትሪሊየን የሚቆጠሩ አተሞች ፐርፌክትሊ አላይን መሆን አለባቸው። ይሄ ደግሞ ኢምፖሲብል ነው። ስለዚህ የማለፍ እድል የለንም። በሌላ በኩል ደግሞ እኛ የሰራነው ከአተም ነው፣ እሱም የተሰራው ከአተም ነው። ስለዚህ ከውጭ ደግሞ ኤሌክትሮን አለም ይዟል፣ የኛም አለም ይዟል። ስለዚህ ኤሌክትሮንና ኤሌክትሮን ስለሚገፋፉ ይሄ ፕሮባቢሊቲው እንዳይሆን ያደርገዋል ማለት ነው። በአተም ደረጃ ካየነው ግን ማለትም አንድ አተም ከአንድ አተም ካየነው ይሄንን ሊፈጠር የሚችልበት እድል አለ ማለት ነው። እንዴት ካላችሁ አንድ አተም ሞስትሊ ኢምፕቲ ስፔስ ነው ወይ ደግሞ ብዙ ባዶ ክፍተት አለ። በዛ ባዶ ክፍተት ደግሞ ሌላኛው ፐርፌክትሊ አላይን ከሆነ የማለፍ እድል አለው ማለት ነው። አንድ አተም ከአንድ አተም ጋር ይሄ ነው ኳንተም ተርሊንግ የምንለው። ስላዳመጣችሁን አመሰግናለሁ። በቀጣይ ደግሞ እንዲሰራላችሁ የምትፈልጉ ቶፒክ ካለ ኮመንት ላይ አስቀምጡልኝ፣ እሰራለሁ። ይመቻችሁ።